ትላለች እንዴ ምን አይነት ቃላት ነው እንዳትረሳ አንቺ አትዛቺ እኔ ሀና አትዛቺ አሁንም ከሷ ጋር እያበሩ ነገሮች እስኪስተካከል ብለው የገዛ ልጆታ ያሳዝኑት ያ ሁሉ በደል ደረሰባት ልጅነቷን ተነጠቀች አሁን ደግሞ አባቴ የተገባ በላ ያለዘነች ያለቀሰች ያለች ልጅ አለችት ለዘላለምም እየነገርኩት ነበር ማለት ሙሉ በሙሉ ያን ነገር ያደረገብኝ አጎቴ ነው ማለት እኔ እስከማውቀው ድረስ በእርግጥ ራሴን ስቼ ነበር ራሴን ከሳትኩበት ስነሳ ግን እሱ ከነበረበት ውስጥ ከገባው በኋላ አባይ እቃ ረስቶ መጥቶ ይሁን አላቅም የሱን ድምጽ ሰምቼ ነበር ያባቴም ማለት ነው እንደ የቤቱ እንደ መጨረሻ ልጅ ሳይሆን እንደ ቆሻሻ ሲቆጥሩኝ እንደ ጽዳት እንደ ሰራተኛ ሲቆጥሩኝ ወጥ አርጌ ነው የኖርኩት አለሙ የቅርብ ጓደኛዬ ነው አለሙ በጣም መልካም ሰው ነው የሥራ ሰው ነው እሱ ስራውን የሚል ሰው ቦርሴን ስጠኝ ምጠይቅሽን ጥያቄ ትመልሽልኛለሽ ሽጉጥሽን ፈልገሽ ነው ሰጠኝ ሽጉጡን የፈለግሽው ወይ የምትፈልጊው ሽጉጡን ነው ወይ አይመለከትም ሽጉጡን ነው የምሰጥሽ ቦርሴን ሰጠኝ አሁን ቁጭ በይ ማሩንኩም ካንቺ ሐሳብና ናፍቆት በስተቀ ወይ ልጄ ሆነ ነገር ይቅርታ አቶ ዳዊት በቃ አንዴ ይሄን ነገር ስራታሽ ነገር ይሻለሽ ስነ ስርዓት ያዥ ተቆርጠላለሁ ሞክር ቁጭ በል እስኪ ሞክር ሴት ልጅ ነሽ ብዬ ነው ያከበርኩሽ ሴት ልጅ ነሽ ብዬ ነው ያከበርኩሽ ካሜራው አጥፎ ሞቷል እኮ ኦልሬዲ የሞተን ሰው በቀል ደግሞ ማሸት ገዳይ አትባልም እቺ ጤነኛ አይደለችም እንውሰዱልኝ ውጤኝ ነጭ ተነሽ ካንቺ ምንም ነገር መስማት አልፈልግም ተነሽ ይቅርታ ሁለቱም እንደ አይነት ነገር እኔ በጭራሽ በተአምር ሊያደርሱብኝ አይችሉም ሰላም ይወለ ጋዜጣ እኔ ለምን ነበር ያገኘኝ ሰማኝ ጋዜጠኞቹን እንዳያገኝ ስሜ እንዳይጠፋ ምናምን እኔ እስከዛ ድረስ ወጣል የወርሱን ነገር አመቻችለታለሁ አለች ለምን ዙር ይወጉኑኛል ከጀርባ ነው ይወጉኑ እኛ ጠፍቷል ብለን ነው ስንት ቦታ ሄደናል እርሶን ፍለጋ ነው ገዳም ድረስ ተጉዣለሁ እህቶቹን አግኝቻለሁ ሁሉንም አወርቻለሁ እርሶ ግን ቁጭ ብለው ነበር ይሁሉ ድራማ ሲካሄድ የሚያዩት አንተ ልፈርድብኝ አትችልም ለምን ምክንያቱም ይሄ ውርስ ለኔና ለኔ ብቻ ነው የሚገባው አለኝ አዎ የአባቴን ድምጹን ሰምቻለሁ ከዛ በኋላ ይሄድ አይሄድ ማቆ ታሪክ የለም ግን በቃ ራሴን ስቼ ስነሳ የተደበቁት እንግዲህ ሁኔታዎች እስኪረጋጉ ተከራይተ ተቀመጥ ብለውኝ ያው እኔም አላወኩም ለምን እንደተቀመጥኩ ያው ብቻ ራሴን ለማረጋጋትም የሆነ ቦታ ላይ አይመለከትም ማለት በቃ አይመለከትም ከቤተሰቤ ከኔ እራቅ ብያለሁ ኮታደ ፈለጉኝ እኮ ነው እኔ ምንም ማገኘው እኔ አንተ ደና መሆንን ለማረጋገጥ ነው የመጣሁት እንጂ አንተ የሆነ ነገር ደርሶብሃል ብለን ስላሰብን ነው ይሄን ያህል እየለፋን ያለ ነው አንተኛም ማፈልገን ከሆነ ጉዳያችን አይደለም እየመጣ ይረዳኝ ነበር ገንዘብ ይሰጠኝ ነበር አለቃቅሶ ነበር የሚሄደው እንዴት ነው ብቻ አላቅም እሱ ማለት ለኔ ከአባቴም በላይ ነው እንዳባት ወንድሜ ነው ትቼ ልተው አልችልም አወራን በአባታችን አጥንታ ላይ አውርተናል በቃ ምትሰማኝ ከሆነ ከዚህ በኋላ እዚህ ጋር የሰበሰብካቸው ቦርሳዬን የተቀበሉኝንም ሰዎች ቦርሳዬን ይስጡኝ ከዛ ላንተ ደግሞ ዋጋህን አሳያለሁ እኔ ሀና ማን እንደሆንኩ አሳያለሁ የምትረዳ እርሶ ሲጀምር ለራሶት ነበር ወጥመድ ሲያዘጋጁ የነበረው ምን አንተ ሀና እንዳለችው እኛ ሳንደርስቦት ቀድማ ደርሳ ቢሆን ኖሮ እዚህ ቤት ግንባሮቱን ብላ በቃ እኔ ጋር ለምንዛቸው መጣ እዚህ ቤት አቶ ዳዊት እኔን ያዋሩኝ ለምንድን ነው ገና ከመጀመሪያው ሲከታተሉልን እኮ የነበሩ እኮ ናቸው እኮ ከስህን ታከለለት ምናምን አለች በቃ አለቅ እኔ ውርስ እንዲስተካከለት እንዴት ይደበቃል ምን አውቃለሁ እኔ እሱን ለመጥቀም አንተ እኮ ምንም እቃ አይደለህም እዚህ ተቀመጥ ስትባል የምትቀመጠው እዛ ጋር ሄድ ሲሉክ የምትሄደው አንተ እቃ አይደለህም ቃል ገብታ እዛ ነው ያለሁት ምንድነው እኔ አሁን የልጄም ነገር እኮ እኔ ራሴን አላረጋጋኝም ስለዚህ ጥያቄ ለምን ጥሩ ለምን ላልከው ነገር በአብዛኛው በየቀኑ ጋዜጠኞች እየመጡ አሰለቻችሁ በየጊዜው እየመጣችሁ አለው ያናፈቀች ልጅ ተለያይተን ነው ተገናኝተን እንኳን ለምን ተለያይተን ምንድነው የምሰማው ነገር አለ ምንድነው እንዴ የት እንደሄደ ለምን እንደጠፋ እሱንም የነገርኩት ነበር አይደል እነርሱ ይነገሩን ነበር አምስት ሳንቲም አንድ ብር አልተከፈለኝ ወደ እኔ ኪስ አንድ ብር አይገባም አልገባም ዝም ብላችሁ ሰሜን አታጥፉ
እርግጠኛ እኔ ለገንዘብ ብዬ ምንም ያደረኩት ነገር የለም። እርግጠኛ ነህ? አዎ እኔ ለዴት ጥቅም ነው ሁሉም ነገር በቃ አለቀ የተደረገው እንጂ ወደ እኔ ኪስ አንድም ብር አልገባም። ምንም ምን ይሰራልሃል? ማወቅ ስለምፈልግ ለምንድን ያሰብሽው ለመናገር ራሱ ምኑን ነው? የአባታችሁ መቃብር ሄደሽ አታውቂም? እኔ ሂጅ አላውቅም። ሊሄድም ማለት በደንብ ላለየው እችላለሁ። አካባቢውን አሞኝ ነበር ብያለሁ። አቶ ዳዊት በዚህ ሰዓት መደበቃቸው ምንድነው ጥቅም የሚፈጥርላቸው ለሳቸው? እሱን እኔ አላውቅም። አሁን የምትለው ነገር ውሸት ነው። አሳልፎ አይሰጠኝም ማለት ምን ማለት ነው? በቃ ውሸት ነው እያወራ ያለሁ ነው ያልኩ። በቃ ገንዘብ ምናምን የምትለው እኔ ለስራው ተቀብያለሁ። ታዲያ እኔ ሰውቁ ለተደበቀው እኔ ከየት ላመጣው እችላለሁ? እንዴት አውቆ ሊደበቅ ይችላል? አቶ ዳዊት የነበረበትን ሁኔታ ታስታውሳለህ? ታውቃለህ? ትልቅ ሰው ነው። ታዲያ እዚህ ነበረ፣ እዚህ አመቻችች። እህቶቼም የእህቴም ልጅ ተመልሰዋል ወደ እኔ። የምፈልገውን ሁሉ እያደረጉልኝ። አንተ መልፋት እኮ አሁን አያስፈልግም። እኛ በቤተሰብ ሁሉን ነገር ፈተነዋል። በቃ እህቴ እኔን እንደማትወደኝ አድርጋ ነው እንጂ አሁን እኮ አሳየችኝ ሁሉንም ነገር። ሀናን እንደሚይዛት ሁሉ አንቺንም ይይዝሻል። አንቺንም አለቅሽ። ምንም አይደርስበት ወንድሜ፣ ሰላማዊ ነው። በቃ አውርቶኛል በስልክ በቃ እመጣለሁ ብሎኛል። እንገናኛለን በቃ። አንተው ስልኩን ስጠኝ። እንዴት ያለ ተውኛል ምናምን ብዬሽ ነበር። አሁን ግን በቃ ለምፈልገውን ነገር ሁሉ አድርገውልኛል። በሰላም ፈተነዋል ነገሩን ሁሉ። በቃ ውጪ እስኪሄድ ምናምን አለች። እኔም የማውቀው ነገር ውጪ እስኪሄድ ማለት ውጪ እስኪሄድ ድረስ ተደብቆ ይቆይ። ከዛ በኋላ ሁሉ ነገር በሱ የሱ ነው አይደለም። ሲደረግ የነበረው ሁሉ ነገር ውሸት ነው። የትኛው ቤት ነው ያሉት? ያው ፊት ለፊት አቶ ዳዊት እንዴት ናችሁ? እንዴት መጣችሁ? ሰላም ነው? እንዴት ነው? ምን አስደነገጡት? እንዴት መጣችሁ እዚህ ቤት? ምን አስደነገጡት? እንደዚህ ነው ብዬ ድጋሚ ማውራት አልፈልግም። አታስፈራረኝ። እያስፈራራው ሳይሆን እያስጠነቀቅኩ ነው ያለሁት። ታርሜ ነው የወጣሁት። እህቴም መታ ነበር። ዳዊትም አለ። ዳዊት አለ ማለት ዳዊት አለ። እንደዛ ይስተካከላል። እኔ ወደ ቦታሽ እስክትመለሽልኝ ድረስ ነው እኔም ልጄ ምን ትስንልሽ የነበረው ለሌላ ወገን ተላልፎ እንዳይሸጥ ብለን ነው። ግን አንድ ነገር ልንገርሽ፣ እኔ ማቆም ነው በቃ። እኔ በወቅቱ መስሎኝ ነበር፣ ታምሜ ያልነበረ በቃ መስሎኝ ነበር። ንብረቱን ወስዳ ዘሮች ስለሆንን ወደኛ እንዲገባ ለሌላ አልፎ እንዳይሄድ ነው ያንን። ግን ሂሩት የአቶ ዳዊት እህት መሆኗን ነገሩኝ እነሱ እና በጎ ልናደርግላት ፈልገን ነው ለእሷ ምናምን አሉ እንጂ ስለ ዳዊትም አላወሩኝ። አሳስቷት ይወስዱታል ቤቱን። በቃ ስላመማትም አሳስተው ይወስዱታል። ስለዚህ እኛ በእኛ ስም እናድርግና እኛው ጋር ይሁን እስከማገኘው ድረስ። ወንድሜም በቃ እሱ አላረገውም፣ ድርጊቱንም አላረገውም። እሱም ነፃ ነው። በቃ ሲሰራ የነበረው ድራማ። እንዴት ልታረጋግጡ ቻላችሁ? ስልኝ ጥያቄ ከዚህ ሁሉ ጊዜ በኋላ እንዴት ድንገት ተነስተሽ ሀናን ልታምኛት ቻልሽ? የከፈልከኝ አሁን መወሻሸቱን ትተህ ነው ለእንትን ምን? እኔ እኮ እየዋሸሁ አይደለም። እየዋሸሁ እኮ ያለው እኮ አንተ ነህ። እኔ እስካሁን ምን ጥቅም አግኝቼ? አዳምጠኝ መጀመሪያ አዳምጥ። ምን ላዳምጥ ከዚህ በላይ እኮ ትንኬል ላምጠው። እንግዲህ ከሌለ እንዴት ድንገት ተነስተው ሊጠፋ ይችላል? እኔ ምን አውቃለሁ? ለምንድን ነው የምጠይቀኝ? ፈልገው ነው ታሊ ላይ ነው እሱ ሊያስፈራራኛል። ሊያስፈራራኝም አይችልም። ቶክሻት የነበረችው ትላንትና ላይ በድላኛለች። ከእናትና ከአባቴ የተረከብኩትን የምተዳደርበትን ነገር ቀምታኛለች፣ በእጅ አዙር ወስዳብኛለች ያልሽኝ ሴትዮ ዛሬ ላይ እንዴት ድንገት ተነስታ መታ የአንቺ አጋዥ ደጋፊ ምናምን? እንደ ቤተሰብ እኮ ጨርሰነዋል። አንተ እኮ አሁን እዚህ ጋር መድከም አይጠበቅብህም። ሌላ ስራ ዋሌት እንደገባ እናቅም። አባታችን መቃብር ጋር እየሄደ ሲያለቅስ ራሱ ማረጋጋት ስላለበት ነው ቁጭ ያደረገችው። በቃ ደግሞ ታጥቦ ጭቃ እየሆንክ ነው። ምንም ታጥቦ ጭቃ ምን ውስኪ ወንጀል ስሰራ አይተህ ነው አንተ ሰው? አሁን እንፈተዋለን። በቃ ሁሉን ነገር አሁን እንፈተዋለን። ማንም ሊቀማ አይችልም እንዴ? እሱ ነው። ደግሞ እንድነግሪኝ ፈልገው ታሪክ አለ። የተሻለ ኑሮ የምትኖረው እሷ ስለሆነች በሁሉም ነገር የተሻለች ስለሆነች በቃ በአንድ ማድረግ ፈልጋ ነው ንብረቱ። አምኖ ነበር አባታችን። አንቺ ማምነሽ ነበር። እኔ መጥቼ እኮ እኔ ማምኜ ነበር። ግን በቃ አሁን ደግሞ በቃ እንዳላደረገው አላሳመነኝ እኮ ነው። አሁን ይኸውልሽ በቃ አግባ ቁጭ በል። ስልክህን ስጠኝ። እኔ ልንገርህ አልኩህ እኮ አንዴ ማየት እፈልጋለሁ። ስልክህን ስጠኝ። ገንዘብ ልኳል። እኔ እኮ አላከም እኮ አላልኩም። ገንዘብ ልኮልሃል? አዎ። ለምንድን ነው ገንዘብ? ለእኔ ግን አይደለም ገንዘቡ። በቃ አለቀ። ለዳዊት ነው። በቃ ዳዊትን እንደደብቀው ነገሩኝ። ግን ዳዊት ምንም አይነት ከሚያገኘው ውርስ 5 ሳንቲም እንዳይጎል
ቤት ላይ እየኖረች የራሷን ንብረት አከራይታ አንቺን ተከራይተሽ እንድትኖሪ እንደዚህ አይነት ኑሮ እንድትኖሪ አድርጋሽ እየጠቀመችሽ ነበር ማለት ነው። ሳምነኛ ትሞክር በቃ አሁን በቤተሰብ ፈተነዋል። እስካረክልን ትብብር እስካሁን ድረስ ላለው እናመሰግናለን። እኔ ግን አሁንም ቢሆን ባገባ ደስ ይለኛል። ካሁን ምክንያቱም የወንጀለኛን ወንጀል እየደበቅሽ ነው ያለሽው። እንዴ ምን አድርጌ ከእህቶቼ ጋር ስለተስማማው በቃ አላቅም። እኔ ከቤተሰቦቼ ሞት በኋላ ምን እንደሚያደርገኝ አላቅም። ፍዝዝ ነው የሚያደርገኝ፣ ይደብረኛል። የሚሰራውን ነገር ሁሉ ከዚህ በፊት ያሳለፍከውን ህይወት ታውቀዋለህ። በድጋሚ ያን ነገር መድገም እንደማፈለግ እርግጠኛ ነኝ። ከጠፋ በኋላ ከአንተ ጋር ለምን መገናኘት ፈለጉ? እኔ ስራን የመጣሁት ለመጀመሪያ እኔ ስራው ምን የሰሩት እኔ ማን ይሁኑ ምን ይሁኑ የማውቀው እኮ ነገር የለም። እንደ ወንጀለኛ ልትይዘኝ አትችልም። ወንጀለኛ ተነስታ ዳዊትን እስከማገኘው ድረስ ወንጀለኛ ነኝ። አገናኝሃለሁ ተነሳ እኮ በክብር ነው የሰማይ ነው። ውድ ቤተሰቦቼ እንግዲህ ታሪክ ሁሉ የጀመረው እኚህ አባት ባልሰሩት ወንጀል ሰርተዋል ተብሎ ለ7 ዓመታት በማረሚያ ከማቀቁ በኋላ የእስር ጊዜያቸውን አጠናቀው ወጥተው ታሪኩ ወደኛ ከደረሰ በኋላ ብዙ ነገሮችን ለማጣራት ጥረት ባደረግንበት ሰዓት ላይ ያለ ወንጀላቸው ወይም ያለ ጥፋታቸው መቀጣታቸውን የሚያሳይ ነገር እጃችን ላይ መግባት ይችላል። በዛም እንግዲህ ብዙውን ታሪክ እንደምታስታውሱት ብዙ ነገሮችን አሳልፈናል። በቅድሙ ቪዲዮ ላይ እንግዲህ ለመመልከት እንደሞከራችሁት አቶ ዳዊትን ለማግኘት ብዙ ርቀቶችን ተጉዘን ነበረ። በሄድንበትም ሰዓት ላይ ሂሩት ሁሉ ነገር እንደተስተካከለላት ሁሉ ነገር እንደሞላላት አይተናል። በጣም ጥያቄ ሲያጭርብን ነበር የነበረው ይሄ ነገር እንዴት ሊሆን ቻለ በሚለው ሂሩት ሀናን ለማግኘት ቤት ድረስ ተንቀሳቅሰን ሄደን ነበረ። ቤት በገባንበት ሰዓት ግን ማግኘት የቻልነው ሳምሶንን ብቻ ነበረ። ከሳምሶን ጋርም የተወሰኑ ቆይቶች ስናደርግ እኔ ይዤበት የነበረው ማስረጃዎች ስላለ እነዛን ነገሮች ለህግ አሳልፌ እንዳልሰጥ ስለፈለገ ብቻ ምን ሲደረግ እንደነበረ ሊነግረኝ ይችላል። በዛም አማካኝነት እንግዲህ አውራሪስን አግኝተን ነው ከአውራሪስ ብዙ መረጃዎችን ከተቀበልን በኋላ ገንዘብ የከፈሉት አቶ ዳዊትን ደብቆ እንዳስቀምጣቸው መሆኑን ነግሮን እዚህ ቤት ድረስ ተጉዘን መተን አቶ ዳዊትን አግኝተናቸዋል። ሰላም ሰላም ሰላም፣ ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ ውድ የማዕበል ቤተሰቦች። እንግዲህ ወንድማችሁ ቴዎድሮስ ዛሬ ተመልሼ መጥቻለሁ። ዛሬም በድል ነው ተመልሰን የመጣ ነው። ዛሬ ላይ እንግዲህ ድርብ ደስታና ድልን ነው ለእናንተ እየነገርኳችሁ የነበረው። በትላንትናው ምሽት እንግዲህ በተካሄደው ኦፕሬሽን አቶ ግርማን በቁጥጥር ስር ማዋል ተችሏል። ግን ያው ወቅቱ ጨለማ ስለነበረ እንደ ልብ የነበሩትን ነገሮች ቀርጸን ወደ እናንተ ማስተላለፍ ስላልቻለን ነው እንጂ አቶ ግርማ ሲጠቀምባቸው የነበሩትን ነገሮች መረጃዎችን አግኝተን ስልካቸውን ድረስ በማድረግ ገብተን እንግዲህ እሳቸውን በቁጥጥር ስር ለማዋል እልህ አስጨራሽ ትግል ካደረግን በኋላ ከብዙ የመሳሪያ ተኩስ ልውውጥ በኋላ እንግዲህ በእጃችን ማስገባት ችለናል። እሳቸውም ደግሞ አሁን ትንሽ ጉዳት ስላስተናገዱ እንዲሁም ደግሞ የእሳቸውም ጋርዶች ጉዳትን ስላስተናገዱ በሆስፒታል ውስጥ ነው የሚገኙት። ምናልባት ከሆስፒታል አገግመው ከወጡ በኋላ እድሉን ማገኝ ከሆነና ፍርድ ቤት ሳይቀርቡ ያሉትን ነገሮች ወደ እናንተ ማስተላለፍ የምችል ከሆነ ለማስተላለፍ ጥረት አድርጋለሁ። ይህንን ጊዜ ለሁለተኛ ጊዜ እየደገምኩላችሁ ነው ያለሁት። በጣም ደስ ስላለኝ ነው። ያንን የመሰለ ከባድ ወንጀለኛ እንደዚህ በቀላሉ በቁጥጥር ስር እናውሏለን ብለን አላሰብንም። ከረፈደም ቢሆን እጃችን ላይ ያስገብተነዋል። በዚህ ደግሞ በጣም ደስተኛ ነኝ። ዛሬ ላይም እንግዲህ ለዚህ ሰውዬ መሰወር ተጠያቂ የሆኑትን ሰዎች እንዳለ ምክንያታቸውን ጠይቀን ምናልባት ጥፋተኛ ሆነው ካገኘናቸው ለህግ የምናስረክባቸው ይሆናል። አቶ ዳዊት እስኪ እሱ ደህና መሆኑ ጤነኛ ሆኖ ማግኘቴ በጣም ደስ ብሎኛል። ግን ለእርሶ ጥያቄ አለኝ። እኔም በደንብ ያውቁኛል። ከልጆትም ጋር አገናኝቾታለሁ። ብዙ ነገር እርሶ ባላጠፉት ጥፋት ተቀጥተዋል ብለን ብዙ ርቀቶችን እየሄድን ነበረ። ለምንድን ነው እኔን ሲያዩኝ ለምን መጣ ያሉኝ? ምን ብለህ ነው እዚህ ቤት ያሳያል? እንዴ ሊመጡ አሉ። ዳይተን የምን ላድርግ? ለአንተ ጥቅም ብዬ እኮ ነው። የምን ጥቅም ነው? በቃ እኔ ጋር ለምን ይዛቸው መጣ እዚህ ቤት? አቶ ዳዊት እኔን ያዋሩኝ ለምንድን ነው? ገና ከመጀመሪያው ሲከታተሉልን እኮ የነበሩ እኮ ናቸው እኮ ከስህን እነሱ እኮ ናቸው። ለምንድን ነው ይዘመጥ? እነሱ ናቸው እንትን ያሉት። እስኪ ምንድን ነው የተፈጠረው ነገር ያስረዱኝ። ለምንድን ነው እኛ ነው ያልፈለጉኝ? እኔ አንተ ደህና መሆንን ለማረጋገጥ ነው የመጣሁት እንጂ አንተ የሆነ ነገር ደርሶብሃል ብለን ስላሰብን ነው ይሄን ያህል እየለፋን ያለ ነው። አንተኛም ማፈልገን ከሆነ ጉዳያችን አይደለም፣ ጥለን እንሄድ እንችላለን። ግን ልንገርህ ከዚህ ጀርባ እየተሰራ ያለውን ወንጀል አሁን አውራሪስ ሲያደርግ የነበረውን ድርጊት እኔ ምንም ወንጀል አልሰራሁም። ከወንጀለኛ ጋር ተባብረሃል። ምን አድርጌ? አቶ ዳዊትን ደብቀህ አስቀምጥ ስትባል እሺ ብለህ አቶ ዳዊትን ቤት ተከራይተህ ደብቀህ አስቀመጥካቸው። ለእሱ ጥቅም ብዬ እኮ ነው። እኔ ምን አንድ ብር አግኝቼ ነው እኮ። ግን እየረዳህ ያለው ማን ነው? ሀናን ነው አይደል?
እኔ ለሱ ሀና ደግሞ ወንጀሏን እያዝንባት እንደሆነ ስላወቀች ነው መደበቅ የፈለገችው። እኔ እሱም ብቻ እኔ አሁን ወንጀል የምትለውን ነገር እኔ አላውቅም። ውርሱን እንዳስተካክልለት ምናምን አለች። በቃ አለቅ እኮ ውርስ እንዲስተካከልለት እንዴት ይደበቃል? ምን አውቃለሁ እኔ እሱን ለመጥቀም እኮ ብዬ እኮ ነው። እኔ እኮ እሱን የጠቀምኩ መስሎኝ እኮ ነው። ምንም ነገር እኮ አቶ ዴት ከአንተ አንደበትም መስማት ትፈልጋለሁ። ለምንድን ነው ተደብቄ የተቀመጥከው? እኔ አንድ ብር እኔ ይኸውልህ የላከችውን እያንዳንዱን ብር አሳያለሁ። ከዛ ብር ላይ ይኸው ዳዊት እራሱ አንድ ብር ጎሏል ካለኝ እኔ ወንጀለኛ ሆኜ እኔ ልቀጣ። እያንዳንዱን ብር ያውቃል። አቶ ዴት የሰማኝ ነው? እሰማለሁ። ለምንድን ነው ተደብቄ የተቀመጥከው? የተደበቅኩት እንግዲህ ያው ሁኔታዎች እስኪረጋጉ ተከራይተህ ተቀመጥ ብለውኝ፣ ያው እኔም አላወኩም ለምን እንደተቀመጥኩ። ያው ብቻ ራሴን ለማረጋጋትም የሆነ ቦታ ላይ ተቀምጫለሁ። አንተ እኮ ምንም እቃ አይደለህም። እዚህ ተቀመጥ ስትባል የምትቀመጠው፣ እዛ ጋር ሄድ ሲሉ የምትሄደው አንተ እቃ አይደለህም። እኔ የሆነ ነገር ደርሶብሃል ብዬ ነው የሁሉ ርቀት ስጓዝ የነበረው። አሁን ሁሉ ነገር እንድነግረኝ እፈልጋለሁ። ምኑን ነው የምነግርህ? አሁን እኮ ስልክህን ለምን ጥለህ ወጣ? ለምን አድራሻህን አጠፋ? ከዛ በኋላ ለምን ተደብቀህ ተቀመጥክ? አድራሻዬንማ ያው እህቴ እስክረጋጋ ጊዜ አንድ ቦታ ላይ ተቀመጥ፣ ራስን አረጋጋ ብላ ቤት ተከራይተን ነው ያለነው። ከዛ እንግዲህ ያው የውርሱም ሁኔታ እኔን ስለሚመለከተኝ ይሄንን እንደምታስጨርስልኝ ቃል ገብታ እዛ ነው ያለሁት። ምንድነው አሁን የልጄም ነገር እኮ እኔ ራሴን አላረጋጋኝም። ስለዚህ መረጋጋት አለብኝ። ይኸውልህ ምን መሰለ ሀና እህቴ ሁኔታዎች እስኪረጋጉ እዚህ ተቀመጥ ብላ የሆነ ቦታ ቤት ተከራይታ አስቀምጠች። ለምን ጥያቄ ለምን? ጥሩ ለምን ላልከው ነገር በአብዛኛው በየቀኑ ጋዜጠኞች እየመጡ አሰለቻችሁ በየጊዜው እየመጣችሁ። እኛ እኮ እርሶ ተበድሏል ተገፍቷል ብለን ነው ያ ሁሉ ነገር እያደረግን ያለ ነው። ወንድሜ ራሱ ነፍሱን ሊገብር የነበረው እርሶ ተጠቅተዋል፣ እርሶ ያለ ወንጀሉ ታስረዋል ብሎ ነው ያ ሁሉ ነገር ሲያደርግ የነበረው። እኛ ለእርሶ በለፋ ነው ያሰለቸኑት። አይ ልጄ እስሩንማ ጠጣሁት። ምን ወደኋላ እንመለሳለን? እኔ አሁን በማንኛውም ነገር መረጋጋት አለብኝ። ልክ ናት። አሁን ሳስበው ሀናም ቢሆን እዛ ተከራይተ ራስን አረጋግተ ተቀመጥ ማለቷ ልክ ናት። ብዙ ነገሮች አሉ የሚስተካከሉ። የውርስ ሁኔታ ለምሳሌ እህቴ ናት። የአንድ አባት ልጆች ነን፣ የአንድ እናት አባት ልጆች ነን። ውርሱ ይመለከተኛል። ስለዚህ ይህንንም እስካስተካክል እዛ ተከራይተ ተቀመጥ ማለቷ ሲጀምር ሀናን እኮ ምንም የሚመለከታት ጉዳይ የለም። እንዴት አይመለከታት? እርሶም የራሶትን ድርሻ ነው የተሰጡት፣ እሷም የራሷን ድርሻ ወስዳለች። ሊያውም ከሂሩት ላይም ከማዌ ላይም የሚገባቸውን ነገሮች ነጥቃለች። አሁንም እርሶን ልነጥቅ ነው ብለን ነው እኛ እየተጨነቅን ያለ ነው። እርሶ ግን ከእሷ ጋር እያበሩ ነገሮች እስኪስተካከል ብለው የገዛ ልጆታ ያሳዝኖትም ያ ሁሉ በደል ደረሰባት፣ ልጅነቷን ተነጠቀች። አሁን ደግሞ አባቴ የተገባ በላ ያለዘነች እያለቀሰች ያለች ልጅ አለችት። ስለ እሷም አይመለከቱትም። እንዴት አይመለከተኝም? ለእሷ ብሎ ማለት እሷ እኮ የአባት ፍቅር እኮ ትፈልጋለች። እሷ ምንም እንዳይጎልባለ ወደፊቷ እኮ ብሎ እኮ በዚህ እኮ ነው እኮ የተስማማ ነው። እኛ ምን ሌላ ታዲያ ምን ገንዘብ እኮ አይደለም፣ ግን ለእሷ ለልጅቷ ወደፊት ገንዘብ ያስፈልጋል፣ ለእኛ ሳይሆን። አሁን እሷ የምትፈልገው ፍቅር ነው፣ የቤተሰብ ፍቅር ነው ያጣችው ከገንዘብ በላይ። እሱን እኮ ከገንዘብ በላይ ያጣችው የቤተሰብ ፍቅር ነው። እየሰማኝ ነው? የአባት ፍቅር ነው ያጣችው። ልክ እኮ ነህ፣ ግን እንደ አባት ደግሞ የልጅ ወደፊት ያሳስበዋል። በቃ ያንን ብለን እኮ ነው። እኔ አሁን እውነታውን ከእርሶ መስማት ትፈልጋለሁ። የሚቀበጣጠሩትን ነገር ይተውትና ልጆት ምን እንደምትፈልግ ያውቃሉ። ምንድን ነው መቀበጣጠር? አልገባኝም። እዚህ ተደብቅ ያለው ተደበቅ ብላኝ አይደለም ማረፍ ስለፈለግኩ ነው ምናምን እያሉኝ ነው እኮ። ነገርኩ እኮ ሁኔታ እስኪስተካከሉ። የትኛው ሁኔታ ነው የሚስተካከለው? እኛ እኮ እርሶ ብዙ ጠላት አለቦት፣ ኬዙ ስለተቀሰቀሰ ሰዎች ሊያጠቁት ይችላሉ ብለን ነው እየለፋን ያለ ነው። አለቀ። ምን አይነት ኬዝ? እስር ቤት እኮ ጨርሼ ወጣል። ምን አይነት ኬዝ ነው የምትለኝ? እሱማ 7 ዓመት ማቀቂያ በውሸት ወጣ። ምናልባት እስኪ በእርሶና በአቶ አለሙ መካከል ስላለው ግንኙነት ይንገሩኝ። አለሙ የቅርብ ጓደኛዬ ነው። አለሙ በጣም መልካም ሰው ነው። የስራ ሰው ነው። እሱ ስራውን የሚል ሰው ነው። ግብርና ይሰራል፣ በገጠር የከተማ ግብርና ይሰራል። በጣም ቢዚ ነው አለሙ። ከእስር ቤት ከወጡ በኋላ ተገናኝተው ያውቃሉ ከእርሱ ጋር? በፍጹም አግኝቼው አላውቅም። ብዙ ጊዜ ቤትስ በተደጋጋሚ ይመጣ ነበር? አልፎ ቤት ይመጣ ነበር። አቶ ዳዊት፣ እኛ ከሚባለው በላይ እርስዎን ለመጠበቅ
እየሞከርን ያለ ነው ከሚባለው በላይ። ለዛም ነው እርሶን ምንም አይነት አደጋ እንዳይደርስቦት ምናልባት ስንፈራ የነበረው ተስፋዬ ነበር። ተስፋዬ ሊያጠቁት ይችላል ብለን ስናስብ የገዛ እህቶት ሆነች ልታጠቁት የምችለው። እሱ ጨንቆን እየተንከራተትን ባለንበት ሰዓት ግን እርሶ እኛ ከምንፈልጋቸው ሰዎች ከወንጀለኞች ጋር እየተባበሩ አብረው ተቀመጡ ሲባሉ አርፎ ተቀምጠው እዛ ጋር ጭንቀተኛ ላይ ለቀውብን ነበረ። የምን መተባበር ነው? ከማን ጋር ነው የተባበርኩት? ከወንጀለኛ ጋር። ማን? እንዴት? ሀና ወንጀለኛ ነች። ምን አርጋ? እኔ ያስኩባትና እየደረስኩባት ያሉትን ነገሮች ስለምታውቅ ምን አርጋ ነው ወንጀል ይሰራል? ብዙ ነገር ሰርታለች። ድርጅቶቹ ላይ እየተሰሩ ያሉ ነገሮች እናውቃለን። በኮንትሮባንድ እቃ እያስገባች እሷ እየፈረመች ባሏ እንዳደረገው አድርጋ አስመስክራም እንዳሳሰረችው እናውቃለን። ሌላ የትኛው እንድነግሩት ይፈልጋሉ? መረጃ ማውጣት አልፈልግም እንጂ በዚህ ሰዓት ገና እያጠናከርኩት ያሉት መረጃ ስለሆነ ነው እንጂ ሀናን በምትፈልገው ልክ ለምን ደብቅ ስትባል እንዴት ትደብቀዋለህ? ምን አገናኘው ታዲያ ከምታወራው? አንተ ይኸውልህ አውራሪስ፣ ይኸውልህ አንድ ነገር እንድነግረኝ እፈልጋለሁ። አቶ ዳዊት ይደበቁ የተባለበት አሳማኝ ምክንያት ንገረኝ። እንደ እኔ በቃ መጥቻ አማከርኩት እሻለ ለልጇ አሰቡ እኮ ምን ብለህ ነው ያማከርከው? ለምንድን ነው የሚደበቁት ብለህ ለምን አልጠየቅም? እንድትደበቅ ብላለች ምናምን ብለህ ለምን አልጠየቅም? ለምን ትደበቃለች እሷ? ይደበቁ እሳቸው ጥቅም ብዬ እኮ ነው እኮ ምንድን ነው እኔን ተጠቃሚ እኮ እያረከኝ እኮ ነው እኮ ለሱ ጥቅም ብለህ ነው እሱ ይደበቅ ስትባል ምክንያቱም ነበር የሚደበቅበት። በቃ እኔ እስክንወጣ ድረስ ምናምን በቃ ስትለኝ እሺ እኔ እሱ ከተጠቀመ ብዬ እኮ ነው አለቀ። ከሀገር የምትወጣው ከሀገር እስክትወጣ የአቶ ዳዊት መደበቅ ለእሷ የሚያደርሰው ምን አውቃለሁ እኔ እሱን ከጠቀመው ብዬ ነው እንጂ እኔ ምን የማውቀው ነገር አለኝ? እኔ ኮንትሮባንድ ምናምን የምትለው ምን ያገናኘዋል ከኛ ጋር? እንዴት እኔ ምንም የምናውቀው ነገር የለም። እኔ አቶ ዳዊት እርስዎ በእንደዚህ ሁኔታ በመገኘቶት በጣም አዝኛለሁ። በምን አይነት ሁኔታ? ድጋሚ ወንጀለኛን ተባብረው ወንጀለኛ እየሆኑ ያሉት ባላጠፉት ነገር ተቀጥተዋል ቢሆንም አሁን ግን ሀና ለምሰራቸው ስራዎች እንዳላችሁትም ደግሞ እርሶ እዚህ ተደብቀው እኔ እርሶን በመፈለግ በምባዝንበት ሰዓት ላይ ሀና አማራጩን አግኝታ አጋጣሚውን አግኝታ ከሀገር ከወጣች ወንጀለኛ ያስመልጣችሁኛል። ስለዚህ እናንተን ለህግ አካል መልሼ ያሳልፍ የሚሰጣችሁ ነው። የምን ወንጀል ነው የምታወራው? ስለምንድን የምታወራው ሰውዬ? ምናልባት ይህን አሁን የምትጠቃቀሙትን ጓደኝነታችሁን በፊት እንደምታደርጉት የምቀጥሉበትን ነገር አመቻችላችኋል። እሱ ከሆነ ሀሳባችሁ ምን ማለት ነው? እና በተአምር ማለት ነው እንድታመልጠኝ አልፈልግም። እኛ እኮ የምናውቀው ነገር የለም እኮ እያለን ምን እናውቃለኛ? ለምን አውራሪስ እኛን እኮ ስታገኘን ማለት ነው ከኔ ጋር ስታወራ የነበረውን ነገር ታስታውሳለህ አይደል? እኔ ለምን ነበር ያገኘኝ? ሰማኝ ጋዜጠኞቹን እንዳያገኝ ስሜ እንዳይጠፋ ምናምን እኔ እስከዛ ድረስ እወጣለሁ፣ የእርሱን ነገር አመቻችለታለሁ አለች። ለምን ስሜ እንዳይጠፋ ምናምን አለች። እንግዲህ በውርሱ ጉዳይ ነው። በውርሱ ጉዳይ ከቤተሰብ ጋር ተጣልታ ነበር። እናንተ በጭፍን ነው የምትቀበለው? እኔ እንግዲህ ምን ላድርግ? በቃ አለቀ። እኔ ለእሱ ጥቅም ብዬ ለእሱና ልጅቷ ጥቅም ምናምን ስትለኝ በቃ እሺ አልኳት። እኔ አለቀ። እኔ ሌላ ምን እንትን የምለው ነገር አለኝ? ስለምትለው ወንጀል ሰርታለ ወንጀለኛ ደበቃችሁ የምትለውን የምናውቀው ነገር የለም እኛ እኔ እሱን ከጠቀመው ብዬ ነው። ምንም የሚጥም ነገር አይደለም እየነገራችሁኝ ያላችሁ። ምን ማለት ነው? አቶ ዳዊት እኔ አሁን ይኸውልዎት እርስዎ አዝኜልዎት ነበር በጣም። አሁን ግን በጣም እንትን እያልኩኝ ነው። ምን አረኩ? ባላጠፉት ነገር ሳይሆን እንደውም አጥፍተው ሆን ብለው። ምን አረኩ? በምኑ ነው ያዘንክ? ወንጀለኛ በመተባበሩት እኛ እርስዎን ለመርዳት እየሮጥን ባለንበት ሰዓት ላይ ዘላለም እኮ ለእርስዎ ብሎ ነው የተወጓረ። እርስዎን ለማዳን ብሎ ወንድሜ ሊያልፍ ይችል ነበር፣ ሊሞት ይችል ነበር እርሶን ለመጠበቅ ብሎ። እርሶ ግን በእጅ አዙር እየወጉን ነው። እኛን ከጀርባ ሆነው እየወጉን ነው። እኛ ጠፍቷል ብለን ነው ስንት ቦታ ሄደናል። እርሶን ፍለጋ እኔ ገዳም ድረስ ተጉዣለሁ። እህቶችዎትን አግኝቻለሁ፣ ሁሉንም አውርቻለሁ። እርሶ ግን ቁጭ ብሎ ነበር የሁሉ ድራማ ሲካሄድ የሚያዩት የነበረው። እኛውን እሱን ሁሉ አናውቅም። የምትለውን ነገር ሁሉ እኛ የምናውቀው ነገር አልነበረም። ኮንትሮባንድ ምናምን የምትለው እኛ ምንም የምናውቀው ነገር የለም ድርጅቱ ላይ ምን እንደሚፈጠር። እንግዲህ ውድ ቤተሰቦቼ በሚገርም ሁኔታ እንግዲህ ሀናም ቤት ድረስ ተንቀልቅላ መታልናለች። ስንፈልጋት የነበረችዋ ልጅ ቤት ድረስ መታለች። ከኔ ጋር ብዙ ነገር ስንጨቃጨቅ ነበረ። ለእናንተም ይህንን ነገር ማቀረብ ማሰልቸት ይሆናል፣ ግን ከእሷ ማወቅ የምንፈልጋቸውን ነገሮች ለማወቅ ጥረት እናደርጋለን። አቶ ዳዊት ለምን እንዲደበቁ እንደፈለገች ከእሷ አንደበት ብዙ ነገር መስማት እፈልጋለሁ። ከዛም ውጭ እንግዲህ ልጇ ያመነልኝ ብዙ ነገሮች አሉ። ስለሱም ስለ አንዳንድ ጉዳይ ከእሷ ጋር ማውራ ይሆናል። ሀና በመጀመሪያ ስለመጣሽ ከልብ አድርጌ አመሰግናለሁ። ሳልፈልግሽ ራስሽ ተንቀልቅልሽ መጣሽልኝ። ከአንቺ አንደበት ብዙ ነገሮችን መረዳት እፈልጋለሁ። አንደኛ
ሂሩት ጋር ሄደሽ ስላደረግሽው ነገር፣ ሁለተኛ ደግሞ ስለ አቶ ዳዊት ከአንቺ በደንብ ማወቅ ፈልጋለሁ። አይመለከትም ብዬ ነበር። ረስታው ነው። አይመለከትም ማለት በቃ አይመለከትም። ከቤተሰቤ ከእኔ እራቅ ብያለሁ እኮ። ታዲያ አሁንም እዚህ ጋር አክብሬ ነው የተቀመጥኩት። እኔን አክብረሽኝ ሳይሆን ተንቀልቅለሽ ስለመጣሽ ነው። እዚህ አቶ ዳዊት የት እንዳለ እንደማታቂ ከመቃብር ቦታ በኋላ እንዳልተገናኛችሁ ነው የነገርሽኝ። ከዛ ግን አሁን እኛም የደረስንበትም ነገር ልጅሽም የነገረኝ አቶ አውራሪስንም አይተሻቸዋል። እነሱ የነገሩኝ አቶ ዳዊትን አንቺ እንዲደበቁ ስለፈለግሽና እዚህ ተደብቆ እንዲቀመጥ ቤቱ እንደተከራየልሽለት ነው እየተነገረኛለሁ። አዎ ተከራይቼለታለሁ። እንዲደበቅ እረፍት እንዲያደርግ ነው። እንዲደበቅ አይደለም አቶ ዳዊት እንድትደበቅ አይደለ እዚህ እንትን ያለች እረፍት እንዳደረግ ነው። አሁን ምን ስትለኝ ነበረ? እረፍት እንዲያደርግ አሁን ከደቂቃዎች በፊት ምን ስትለኝ ነበረ? አዳምጥ፣ አትጮህ። መጮህ አለብኝ፣ እጮሃለሁ። አዳምጥ። ከደቂቃዎች በፊት ከአውራሪስ ጋር ምን እያልከኝ ነበረ? እሷ ፕሮሰሶች እስከመጨረስና ከሀገር እስከምትወጣ ድረስ አትጩህበት። ተረጋጋ። ስነ ስርዓት ያዥ፣ ስነ ስርዓት ያዥ። ስነ ስርዓት ያዥ። እቆርጥልሃለሁ። ሞክር፣ ቁጭ በል እስኪ ሞክር። ሴት ልጅ ነሽ ብዬሽ ነው ያከበርኩሽ። ሴት ልጅ ነሽ ብዬሽ ነው ያከበርኩሽ። ካሜራውን አጥፋው። እርሶም ትልቅ ሰው ኖት ብዬ ነው እያከበርኩት ያሉት። ምን እያልክ ነው? አቅድም ሲሉኝ ነበረ። አሁን እሷን ሲያዩት ደግሞ ምንድነው እያሉኝ ያሉት? ስለምታስፈራረቱ ነው እንደዚህ ያሉኝ ያሉት። ተከራይታ አስቀምጣኛለች እንዴ? ምን አይነት ቃላት ነው? አንቺ አትዛቺ፣ አትዛቺ፣ እኔ ሀና አትዛቺ፣ አትዛቺ፣ አሁንም አትዛቺ፣ ቁጭ በይ፣ አትዛቺ፣ ሰውዬው አትዛቺ፣ እርሺ፣ ስሞሽ አትዛቺ፣ በገመኩታ ከዚህ ቁጭ በል፣ ቁጭ በል፣ ተረጋጋና ቁጭ በል፣ ቁጭ በል፣ ተረጋጋና ቁጭ በል። አንቺ ቁጭ በይ። ቦርሳዬን ስጠኝ። የምጠይቅሽን ጥያቄ ትመልሽልኛለሽ። ሽጉጥሽን ፈልገሽ ነው? ስጠኝ። ሽጉጡን ነው የፈለግሽው ወይ? የምትፈልጊው ሽጉጡን ነው ወይ? አይመለከትም። ሽጉጡን ነው የምሰጥሽ። ቦርሳዬን ቁጭ በይ፣ ስጠኝ። አሁን ቁጭ በይ። የምጠይቅሽን ጥያቄ ብቻ መልሽልኝ። ሀና ይኸውልሽ፣ ሁሉንም ነገር ስለአንቺ አውቄያለሁ። እየሰማሽኝ ነው? ሁሉንም ነገር አውቃለሁ ስለአንቺ። ምንም አማራጭ ስለሌለሽ እኮ ነው አቶ ዳዊትን ደብቀሽ እኔ እዚህ ላይ ቦዘር ሆኜልሽ ከዛ አንቺ ከሀገር መውጣት የፈለግሽው አይደል? ማለት ምን ነበር ስትለኝ የነበረው? ቅድም ምን ነበር ስትለኝ የነበረው? እሷ እኮ አንድ ምንድን ነው አንተ ሰውዬ አትረዳኝም? እንድረጋጋ እኮ ነው እዛ ያስቀመጠችኝ። አንድ ነገር ትስማኝ፣ አንድ ነገር ትሰማኛለህ? ወንድሜ ነው፣ ትቼ ልተው አልችልም። አወራን በአባታችን አጥንታ ላይ አውርተናል። በቃ የምትሰማኝ ከሆነ ከዚህ በኋላ ከህይወታችን ውጣ እሺ? ስለማይመለከት ነገር አትጎልጉል። ወንጀልሽን እጎለጉላለሁ። እኔ እሳቸው የሆነ ነገር የደረሰባቸው መስሎኝ ነው እንጂ ከአንቺ ጋር ተባባሪ መሆናቸውን ባቅ ለአንድም ደቂቃ ለእሳቸው ብዬ ማባክ ነው። ምንድን ነው ትብብር የምትለው? አቶ ዳዊት ለእርሶ ቤት እንድረጋጋ ማስቀመጧ ነው? ተከራታ ማስቀመጧ ነው እንጂ ልጅ ምን አይነት ኮንዲሽን ላይ እንዳለ አውቃለሁ። የልጅም ነገር አስጨንቀኛል። ስንቴ ነው የምነግርህ? የልጅ ነገር አስጨንቆ ቢሆን ኖሮ አሁን ላይ አንተ ላይ ደረሰ ብላ እያሰበችና እየተሳቀቀች መጀመሪያ የነበረችበት ዲፕሬሽን ላይ እየገባች ነው ያለች። አንተ ግን አሁንም እንደ አባት እየተረዳሃት አይደለም። ስንቴ ነው የምነግርህ? ለምን አትረዳኝም? ተረጋጋ። ሰማኛለህ? ተረጋግቼ እያወራሁ ነው። እኔ ባትረጋጊ ምንም አታመጪም። አንቺ አትዛች፣ እጅሽን ማጠቁምኝ። ተናገር አንተ። ጋዜጠኛ ነኝ ማለት ጋዜጠኛ ነህ አንተ። ወንድ ብትሆን እኔ ላይ እጅ ለምን አታናገረን? ዳዊት እየሰማኸኝ ነው? እሰማለሁ። ምንድን ነው አሁን እኔ ተረጋግታችሁ እጥር ምጥን ያለ ከእናንተ ማወቅ የምፈልገው ነገር አለ። ምንድን ነው የምትፈልገው? የምፈልገውን ነገር ልንገራችሁ። ተረጋጉ። ሰማኛለህ? እጥር ምጥን ያለ ነገር ከዚህ በኋላ ከህይወታችን ውጣ። እዚህ ጋር የሰበሰብካቸውን ቦርሳዬን የተቀበሉኝንም ሰዎች ቦርሳዬን ይስጡኝ። ከዛ ለአንተ ደግሞ ዋጋህን አሳያለሁ። እኔ ሀና ማን እንደሆንኩ አሳያለሁ። እንዳትረሳት። ትላንትናም ስዝች ነበር፣ ከትላንት ወዲያም ስዝች ነበረ። አንድ ነገር ልንገርሽ፣ መንገድህን ጀምር። አንድ ዶክመንቴሽን ብቻ ነው የቀረኝ። አንድ ዶክመንት። ፈራው፣ ተረበሸ። ወይኔ ልቤ። አንቺ ለምን ስነ ስርዓት አትይዥም? ለምንድን ነው ግን አንተ ከዚህ ቤት ሰማት? እውነት አይበቃችሁም? አይበቃህም?
አንተ እኮ በዚህ ልክ እኛን እኮ ልትናገረን አይገባም። እንዴት ምን ማለት እኛ እኮ ለአንተ ባለውለታ ነን። በቃ አሁን ጨረስን እኮ ብዙ አልን አይደል እንዴ? ውለታን በገንዘብ አሁን እንደገና ወደ ሌላ ወንጀል እየሄድክ ነው አይደል? ኢትስ ኦኬ። ልጅቷ ቦርሳዬን ስጡኝና ቼክ ጽፍልሃለሁ። ከህይወታችን ውጣ። ኦኬ። ግን ይቺን ቼክም ጽፌልህ በሰላም እንደማንኖር ወቅ። ይቺ ቼክ ውጣ። ሀና በምን አይነት ልክ ነው እኔን እያወራሽኝ ያለሽ? ሆነ ቀለል አድርጌ እሱን ደግሞ ቀለብኝ። ችግር አለ? ውጡልኝ። ቦርሳዬን በቃ ነው ማሰጡ እንግዲህ ውድ ቤተሰቦቼ ያው ከሴት ልጅ ጋር እንደዚህ አይነት ሰጣ ገባ ውስጥ መግባት ተገቢ ባይሆንም ሀና ግን በስነ ስርዓት መተንፈስ መቻል አለባት እና እሷን አናግረውልኝ አስተንፍሰውልኝ አስተካክለው እስከሚያመጡልኝ ድረስና እውነታውን እስከምነግረኝ ድረስ ብዙ ነገር እያደረኩ ነው ያለሁት። አቶ ዳዊትም ደግሞ አሁን ላይ ብዙ ነገር እየዋሹኝ ያሉት። ስለዚህ ከእሳቸውም አንደበት መስማት የምፈልጋቸው ነገሮች ስላሉ ለጊዜው እሳቸው መኪና ላይ እንዲጠብቁኝ አድርጌያለሁ። በእርግጥ እሳቸው በሚሉት ልክ ይህች ልጅ ተባብረዋት ከነበረ ወንጀለኛ ናቸው። እሳቸውም ሆኑ አቶ አውራሪስ መቀጣት ባለባቸው ልክ የሚቀጡ ይሆናል። ለማንኛውም ሀና ይህ አዞንባሽን ተይውና ከመጀመሪያው ጀምረሽ ታሪኩ እንድነግሪኝ እፈልጋለሁ። ምንድን ነው ያደረግሽው? ምን ልንገርህ? ሁሉንም ነገር የቀረኝን ነገር አሳይቼሻለሁ አይደል? እጄ ላይ የገቡትን ዶክመንቶች በደንብ አይተሻቸዋል። አዎ። እዚህ ማወቅ የምፈልገውን ነገር ንገሪኝ። ሂሩትን እጅ አግኝቻት ነበር እንደምትመጡ ሳቅ። እዚህ ሂሩትንም አንቺ ነሽ ቀድመሽ ያዘጋጀሻት? እሺ በቃ አወራኋት። መሬቱ እንደምመልስላትና ስለኔ ስላለው ነገር ፊት እንድነሳችሁ አደረኩኝ። እሱንም ቢሆን የመቃብሩ ቦታ ላይ ነበር ያወራነው ከዳዊት ጋር። በቃ እንደምሰጠው ውርሱ እንደማስተካክልልን ነገርኩት። ግን ይሄ ውርስ ለነሱ አይገባቸውም። በቃ አይገባቸውም ማለት እኔ ነኝ የለፋውበት፣ ለእኔ ነው የሚገባው። ለእኔ ይሄ ውርስ እኔ ነኝ የፈጋሁት። ምንድን ነው የፈጋሽው? አንቺ እኮ የመጨረሻ ልጅ ነሽ። ታሞ መቼ አስታመሙት? አባታችን ታሞ አባታችን ማን አስታመመው? ማን አስታመመው ማለት ቁጭ ብዬ እንደዛ ሳጸደ የነበርኩት እኮ እኔ ነኝ። ስጠገረር የነበርኩት እኔ ነኝ። ማን ዞር ብሎ አየው? ማን? አባታችን ስላልረዱት ነው ያሳለፍኩትን ህይወት እኔ ነኝ የማውቀው። ገባ? ምንድን ነው ያሳለፍሽው? ንገረኝ እስኪ። ምንድን ነው? እኔ ማወቅ እፈልጋለሁ። አለ ይኸውልህ ማንም ቦታ ሆኖ መፍረድም አይችልም። ገባ? ማንም ላይ ሆኖ መፍረድ አይችልም። አንተ ልፈርድብኝ አችልም። ለምን? ምክንያቱም ይሄ ውርስ ለእኔና ለእኔ ብቻ ነው የሚገባው። ምን ማለት ነው? ውርሱ ለእኔ ነው የሚገባው። እንደዛ ስግፈጋ እንደ የቤቱ እንደ መጨረሻ ልጅ ሳይሆን እንደ ቆሻሻ ሲቆጥሩኝ፣ እንደ ጽዳት እንደ ሰራተኛ ሲቆጥሩኝ ዋጥ አድርጌ ነው የኖርኩት። ምክንያቱም የኔ ጊዜ ስለሚመጣ ብዬ። ጊዜ ደግሞ መጥቷል። ስለዚህ ማጠናቀቅ የምችለው እኔ ነኝ። ገባ? ሁሉም ደግሞ የኔ ይሆናል። ከወንድሞችሽን ገለሽ ምን ብለሽ ነጥቀሽ ነው አንቺ መበለጽጊ? አሁንስ እየኖረ ነው እንዴ? እንደሚኖር ነው የሚሰማው። እንዴት? አይ በህይወት እንደሚኖር ነው የሚሰማው። ሞቷል እኮ ኦልሬዲ። የሞተን ሰው በቀል ደግሞ ማሸት ገዳይ አትባልም። እቺ ጤነኛ አይደለች። ምንውሰዱልኝ። ጤነኛ ነጭ ተነሽ፣ ተነሽ። ከአንቺ ምንም ነገር መስማት አልፈልግም። ተነሽ፣ ተነሽ። እንግዲህ ውድ ቤተሰቦቼ ያው ሀና እኔ ጤነኛም ከአይምሯ የሚሆነች ሰው አትመስለኝም። በድፍረት እንግዲህ እንደዚህ በልበ ሙሉነት የምትናገራቸው ነገሮች እንግዲህ እናንተም እንደታዘባችሁት እንዳያችሁት ነው። አንድ ነገር ብቻ መጨረስ እፈልጋለሁ። አቶ ዳዊት አሁን በሰሩት ነገር ከእሷ ጋር ተባባሪ ስለነበሩ ሊደርስባቸው የሚችለውን ነገር ሳያውቁ ምን ውስጥ እንደገቡ አላወቁም። ግን በደንብ መማር መቻል አለባቸው። እኚህ ሰውዬ ብዙ ነገር ከስር ተምረው ወጥተዋል ብዬ አስብ ነበረ። ባላጠፉት ወንጀል ቢታሰሩ እርሳቸው ግን አሁንም አልተማሩምና ያለ ምክንያት ሳይጠይቁ ገና ለገና የልጄን ሕይወት አስተካክላለሁ ብለው አንድ ወንጀለኛ ከሀገር እንዲወጣ ሊረዱ ስለነበረ መቀጣት ባለባቸው ልክ እንዲቀጡ ማድረግ ይሆናል። ከዛ በፊት ግን አቶ ዳዊትና ልጃቸውን አገናኝቼ ግዴታ እሷ አባቷን አግኝታ ማየት
ትፈልጋለች። ካለችበት ዲፕሬሽን ውስጥ እንድትወጣልኝ ስለምፈልግ ብቻ ከአቶ ዳዊት ጋር አገናኛታለሁ። ከዛ በኋላ አቶ ዳዊት ግን ለጊዜው እንደማይኖሩ ከነገርኳት በኋላ እሳቸው እንግዲህ የሚመለከተው የህግ አካል ምናልባት ጥፋተኛ ናቸው ብሎ ካመነባቸው የሚገባቸውን ቅጣት ተቀጥተው ሲመለሱ መልሰው የሚገናኙበት ነገር ይኖራል። የልጅቷን አይምሮ ከመጠበቅ አንጻር ግን በትክክል አቶ ዳዊት ላይ ሊደረግ ስለሚችለውና አቶ ዳዊት ስላደረጉት ነገር ማስረዳት አልፈልግም። ግን አባትና ልጅን የማገናኘት ግዴታ ስላለብኝ ለእሷም ቃል ስለገባውላት ይዘውልኝ እንዲመጡ የተወሰኑ የቲም አባላት ልክ ያለው እስከዛ ድረስ እንግዲህ ከዚህ ከአቶ ዳዊት የጊዜያዊ መኖሪያ ቤት ሞት አይሆንም። ከዛ በኋላ እንግዲህ ከመጣሽ በኋላ ሁለቱን አገናኝቼ በየፊናቸው እሷም ደግሞ ወደ ነበረችበት ጥበቃ እንደምትመለስ እናደርጋለን። ሀናንም ደግሞ ለህግ አካላት አሳልፈን እንሰጣለን። ሂሩትም ደግሞ የተባለላትን ቃል እንደማይደረግላትና ባዶ ተስፋ ይዛ እንደተቀመጠች በዚህ ቪዲዮ ለማሳየት ጥረት አደርጋለሁ። ፕሮግራሜን እስከ መጨረሻው እንድትከታተሉ በድጋሚ ጋበዝኳችሁ። ወንድማችሁ ቴድሮስ ነኝ። ባካችሁ ቻናሌን ለብዙ ሰዎች እንዲዳረስልኝ ሼር በማድረግ እንድተባበሩኝ እፈልጋለሁ። ቪዲዮን ደግሞ ሁሌም እንደምላችሁ ላይክ ማድረጋችሁን አትርሱ። የሚሰማችሁን ሀሳብ አስተያየት ኮመንት ላይ እንደተለመደው አስቀምጡልኝ። እስከ ፕሮግራሚ ፍጻሜ ድረስ አብራችሁን ቆዩ። አቶ ዳዊት እንግዲህ ካሁን በኋላ ከእርሶ የምፈልገው አንድ ነገር አለ። እኔ እርሶ ያደረጉትን ነገር ለልጆ መንገር አልፈልግም። ምክንያቱም ድጋሚ አይምሯ እንዲጎዳ አልፈልግም። እርሶም ደግሞ ምንም ነገር እንዲነግሯት አልፈልግም። መታለች፣ አገናኙታለሁ። ይሄንን ነገር መጀመሪያ ለእርሶ ልንገሮት ብዬ ነው ካሜራዬን የሚያበራውት። ምንም የምነግራት ነገር የለም። ሀናም እንግዲህ እርስዎ ባላሰቡት መንገድ ነገሮች በጣም መስመራቸውን ስተው ነበረ። እርስዎ ካሰቡት ውጭ እርሷ ዛሬ ሽጉጥ ይዛ የመጣቸው እርስዎ ማስወገድ እንደምትፈልግ ነበር ስትናገር የነበረው። እኔ ግን ከዚህ በላይ እርስዎን መጠበቅ አልፈልግም። እርስዎ ደግሞ እኛን አልፎ ከወንጀለኛ ጋር ሲተባበሩ ነበረ። እንደማላስፈልጉትም እየነገሩኝ ነበረ። አሁን ግን የልጇን ሞራል መጠበቅ ስላለብኝ ብቻ ለልጅቷ ስል ነው ማገናኙት። ደህና እንደሆኑ ብቻና ጉዳይ እንዳለዎት ለተወሰነ ጊዜ እንደማይኖሩ እንዲነግሯት እፈልጋለሁ። ከዛ ያንን ካደረግን በኋላ እርሶን ማስወጣት ይሆናል። በዚህ ሀሳብ ይስማማሉ? ለምን ሞታው? ምክንያቱም እርሶ ወንጀለኛ ሲተባበሩ ስለነበረ መቀጣት ካለቦት ወይም ደግሞ መማርም ካለቦት እንዲማሩ የምናደርግበት ነገር ስለ ምኑ ጋር ነው የተባበሩ? ቅድም ነገር እንዴት ነው የምትረዳ? እርሶ ሲጀምር ለራሶት ነበር ወጥመድ ሲያዘጋጁ የነበረው። ሀና እንዳለችው እኛ ሳንደርስቦት ቀድማ ደርሳ ቢሆን ኖሮ እዚህ ቤት ግንባሮትን ብላ ደፍቶት ነበረ። እሷ እያወራች ያለችው አባታችሁ በታመመበት ሰዓት ላይ ብቻዋን ስታስታመም የነበረች ልጅ ስለሆነች ውርሱ ሙሉ ለሙሉ የሚገባት የእርሷ ብቻ እንደሆነና ሂሩትንም ሆን ብላ ሄዳ ሳምና እርሶ ጋር እንዲደወል እንዳደረገች ከዛ እርሶንም ደግሞ በተነገሩት በተገባሉት ቃል መሰረት ከልጆት ጋር ደስተኛ ህይወት እኖራለሁ ብሎ እንዲያስቡ አድርጋ እዚህ ቤት ቁጭ እንዲሉ ካደረገችት በኋላ በቀጥታ እኛ ሂሩት ጋር መሄዳችንን ማስረጃዎችን መያዛችንን ስታረጋግጥ እሱን መታ እርሶን ገድሎ ሀብቱን ንብረቱን ወደ ራሷ አዙራ መንቀሳቀስ ነበር፣ ከሀገር መውጣት ነበር አላማዋ። ያንን አላማዋን ደግሞ እንድታሳካ እርሶ ተባባሪ ነበሩ። ስለዚህ መጠየቅ ባለበት ልክ ይጠየቃሉ። አሁን ስለሱ አይደለም ማብራራትም ማስረዳት የምፈልገው። ምን እያልከኝ ነው? እኔን ለመግደል ሲጀመር እኔ አሁን ስለዚህ ጉዳይ እንደዚህ ነው ብዬ ማውራት አልፈልግም። ወንጀል ማለት ነው። እንዳይነኩኝ እኔን ለመግደል ነው ሀሳቧ እንደዛ ነበር። በራሱ አንደበት የሰማነውን ነገር ነው እየነገርኩት የነበረው። እግዚአብሔር ሲጠብቆትና ሲረዶት የልጆት እንባም ስለሆነ ነው ዛሬ እኛ ቀድመን እርሶ ላይ ደረስንቦት። ለማንኛውም ስለሱ ጉዳይ ላብራራ አይደለም እዚህ የተቀመጥኩት፣ ለእርሶም እየነገርኩት ያለሁት። ምክንያቱም እርሶ እኔ እንደማይመለከተኝና ከእርሶ ህይወት እንደወጣ እንደምፈልግ እንዳሰለችሁት ሲነግሩኝ ነበረ። አመሰግናለሁ ስለነበረኝ ስለሰጡኝ ነገር አመሰግናለሁ። እኔ ዋነኛው ዓላማዬ ተጎጂዋን ልጅ አይምሯን መመለስ ነው። እሱን ደግሞ ከዘላለም ጋር ተባብሬ ትክክለኛ ወንጀለኛ እሷ ላይ ጥቃት ያደረሰባት ለህግ እስከሚቀርብ ድረስ ይህንን ነገር የምንቀጥል ይሆናል። ለማንኛውም እስኪ ያስገቡልኝና እሷን ከአባቷ ጋር ላገናኛት። ወይኔ ልጄ እንዴት ነሽ? ሰላም ከረምሽ ወይ? ወይኔ እንደምን አለሽ? የሆነ ቦታ እኮ ሂጅ ነበረ። በቃ አልሰማሽም አይደል? ይቅርታ። እንዴት ነሽ? ሰላም ነሽ? ምንም አልሆንኩም ማለት አለ። ምንም አልሆንኩም ከአንቺ ሀሳብና ናፍቆት በስተቀር። ወይ ልጄ የሆነ ነገር ይቅርታ አቶ ዳዊት፣ በቃ አንዴ ይህን ነገር
አቶ ዳዊት ይቅርታ አንዴ አረፍ ይበሉልኝና እናውራ። አይዞሽ አባትሽን በሰላም ማግኘት ነበር አይደል ሀሳብሽ? የምትፈልጊው ይሄን ነበር አይደል? አመሰግናለሁ። እግዚአብሔር ይስጥልኝ። ምንም ችግር የለውም። አንቺ ብቻ ተረጋጊ እሺ? አቶ ዳዊት አቤት። ይቅርታ ለተወሰነ ደቂቃ ውጭ እንዲጠብቁኝ እፈልጋለሁ። አቶ ዳዊት ከእሷ ጋር ማውራት ያለብኝ ጉዳይ አለ። ልውጣልህ? አዎ ለተወሰነ ደቂቃ ውጭ እንዲሆኑ እፈልጋለሁ። ማለት ልውጣልህ? አይ እዚህ ቆይ። አዎ እንዲወጡ እፈልጋለሁ። ማለት ለተወሰነ ደቂቃ ለምን ይወጣል? እዚሁ መሆን አይችልም? ከአንቺ ማወቅ የምፈልገው አንድ እውነታ ስላለ እኮ በቃ ማለት እሱ እያለ ማወቅ አይችልም? ምን ችግር አለው? እየናፈቀችኝ ልጄ ተለያይተን ነው አይደል? ተገናኝተን እንኳን ለምን ተለያይተን? ምንድን ነው የምሰማው ነገር አለ? ምንድን እንዴት ነው? የት እንደሄደ ለምን እንደጠፋ እሱንም የነገርኩት ነበር አይደል? እኔና እርሱ እየተነጋገሩን ነበር እኮ የተነጋገርነው ነገር በተነጋገርነው መሰረት እንዲሄድ ነው ፈልገው እኮ። ምንድን ነው የተነጋገራችሁት? እና ልውጣልህ? የተወሰነ ደቂቃ ይስጡ ነው። ከእሷ ጋር ማውራት እፈልጋለሁ። የተወሰነ ደቂቃ ይስጡኝ እባክዎት። ላስቸግሮት ይቅርታ። እኔ ከአንቺ ጋር የተወሰነ ማውራት የምፈልገው ነገር ስላለ ትንሽ ደቂቃ እንኳን ቢቆይ ይቆያሉ። ከዛ ውጭም ደግሞ እሳቸው መስተካከል ያለበት ነገር ስላለ ለተወሰነ ጊዜ ላይኖሩም ይችላሉ እና ላይኖሩ ማለት የተወሰነ መስተካከል ያለበት ነገሮች አሉ። ምን እያልካት ነው? አልገባኝም። ምን ማለት ነው ላይኖሩ ይችላሉ ማለት? ለዚህ ነው ያገናኘን? አንደኛ ደህና መሆናቸው እንድታረጋግጪ ነው የፈለግኩት። ከዛ ውጭ ግን ስራ አላቸው፣ ማስተካከል ያለባቸው ስራ አላቸው። የምን ስራ ማለት? አሁንም ይጠፋሉ፣ ሌላ ቦታ ይሄዳሉ ነው የምትለኝ? ጀምር ጠፍተውም አይደለም እሳቸው ልጅ እዚህ ቤት ነው ተከራቻለሁ። እዚህ ቤት ነው ማለት ታዲያ ለምን አልነገርከኝም? በቃ ራሴን ለማረጋጋት እዚህ ቤት ነው ቁጭ ያልኩት። አንዴ እንኳን ደውለህ ብትነግረኝ እኮ አልጨነቅም ነበር። ማለት ሁለቴ ደውል ስልክሽ ምን ላድርግ ነው የሚመስለው? እንዴ ታስቢያለሽ እንጂ ልጅ። አይዞሽ ተረጋጊ። አቶ ዳዊት እባክዎት ለትንሽ ደቂቃ ውጭ ቆዩልኝ። እኔ ለእሷ ማስረዳት እንፈልግ ነገር ከዚህ በኋላ የትም እንደሄድ አልፈልግም። ማለት እንድትርቀኝ አልፈልግም። አለው ገና ለገና አናግሩሽ ምን እንደፈለገ እስኪ አናግሩ። ያው አንቺም የሚጠይቅሽን ነገር አናግሩ። እንግዲህ ምን ይደረግ። አቶ ዳዊት ተነሱ። ይቅርታ ይኸውልሽ፣ እኔ አባትሽን ማግኘት ስላለብሽ ነው እንደዚህ ተሸፋፍነሽም እዚህ ድረስ እንድትመጪ ያስደረግኩት እንጂ ለአንቺ በዚህ ሰዓት ላይ ውጭ ወጥቶ እንደዚህ ማድረጉ ጥሩ እንዲሰጥሻል ብዬ አላስብም። እስኪ አባትሽን ስታገኛቸው ምን እንደተሰማሽ ማወቅ እፈልጋለሁ። ማለት ደስ ብሎኛልም ከፍቶኛል። ለምንድን የከፋሽ? ማለት እንዴት ነው ራሴን ለማዳመጥ ፈልጌ ነው። ማለት ቢያንስ እኮ ደውሎ መናገር ይችል ነበር። እኔ ከምጨናነቅ ምን አይነት ሁኔታ ውስጥ እንደነበርኩ አንተም ዘላለምም አይታችኋል። ማለት ብቻ እኔ እንጃ እንደዚህ ያደርጋል ብዬ አስቤ አላውቅም ነበር። ገና ለገና ማለት አባት አገኘው ብዬ ደስታዬን እንኳን ሳልጨርስ በራሱ ጊዜ ተነሳስቶ እንዲህ ሲጠፋ ብቻ አላውቅም። አይዞሽ እሺ፣ ያው ትንሽ ጊዜ ነው የሚፈልጉትን ነገር እስኪያስተካክሉ ድረስ ነው። እስኪ ግን ይቅርታ ካላስቸገርኩሽ ግን አንድ ጥያቄ እንድትመልሽልኝ ይፈልጋለሁ። ድጋሚ ነው እየጠየቅኩሽ ያለሁት። በእርግጥ ግን ያው ማወቅ ስላለብን ነው። እስኪ የዛን ቀን ስለነበረው ነገር በተቻለ መጠን ያስታወሽው ነገር ካለ ወይ ለእኛን ነገር የምችው ነገር ካለ በድጋሚ ላስቸግርሽ። ማለት ለአንተም ለዘላለምን ከዚህ በፊት ለማብራራት ሞክሬያለሁ። ማለት አባቴ ቤት ውስጥ ነበር። ከዛ አባቴ ወጣ። ከወጣ በኋላ እኔ ከአጎቴ ጋር ነበርኩኝ። ግን ደግሞ አጎቴ ሳሎን ነበር። እሱ ከነበረበት ውስጥ ከገባው በኋላ አባይ እቃ ረስቶ መጥቶ ይሁን አላውቅም፣ የእሱን ድምፅ ሰምቼ ነበር። የአባቴም ማለት ነው። አባትሽ ተመልሰው መጥተው ነበር? ማለት ድምፁን የሰማሁት አላየሁትም። ግን በቃ ተመልሶ እንደመጣ ምናምን አስታውሳለሁኝ። ተመልሶ መጥቶ ነበር። ከዛ በኋላ ምን እንደሆንኩኝ አላውቅም። ራሴን ስቼ ስነሳ ግን ያገኘሁት አጎቴን ነው። ማለት ቤት ውስጥ የነበረው አጎቴ ነው። እኔ እንጃ ማለት አባቴ እዛ ቤት ውስጥ ቢኖር ራሱ እንደዚህ አይነት ነገር በእኔ ላይ አይፈጽምም። እንዴት ነው አባት የገዛ ልጁ ላይ እንደዚህ ሊያደርግ የሚችለው? ማለት እኔ እንጃ አላውቅም። ግን ቤት ውስጥ የነበረው አጎቴ ነው። ማለት ይህን ጥያቄ አሁንም እኮ ያው ማለት ኮንፊውዥን ስለተፈጠረ ነው። ድርጊቱን ተስፋዬ ያደርገው ወይ አቶ አለሙ ያድርጉት
ትንሽ ግራ የሚያጋባ ሁኔታ ላይ ስላለን ነው ይህንን እየጠየኩሽ ያለው። አቶ አለሙ ማለት ጭራሽ እንደዚህ ሊያደርግ አይችልም። ማለት እኔ እኮ እንደ አባቴ የማየው ሰው ነው አቶ አለሙ ማለት የአባቴ ጓደኛ ነው ለእኔ እንደ አባትም እንደ ወንድምም እንደ አጎትም ጭምር ነው። እና እሱም አባቴም ይሁኑ በቃ በእኔ ላይ እንደዚህ አይነት ነገር በጭራሽ ሊያደርጉ ግን አይችሉም። አባትሽ ተመልሰው መምጣታቸውን ድምጻቸውን ሰምተሻል? እርግጠኛ ነሽ? ድምፁን ሰምቻለሁኝ። አዎ የአባቴን ድምፁን ሰምቻለሁኝ። ከዛ በኋላ ይሂድ አይሂድ ማውቀው ታሪክ የለም። ግን በቃ ራሴን ስቼ ስነሳ ያገኘሁት አጎቴን ነው። ያ ማለት በቃ ስነሳ እኔ እንጃ አላቅም ብቻ እንትን ድካም ነበረብኝ፣ ተደካክሜ ነበር፣ ራሴን እያዞረኝ ነበር ምናምን ድጋሚ እንደታመመ ሰው ነው የተኛሁት። ግን በቃ ያገኘሁት አጎቴን ነው። ከወደኩበት ሁላ ያነሳኝ እሱ ነው እንጂ አባቴ እንዴት ነው የምታስቡት? እንዴት ነው አባት የገዛ ልጁ ላይ እንደዚህ የሚያደርገው? አንተ ብትሆን ልጅ ላይ ታደርጋለህ? አታደርግም አይደለ? የትኛውም አባት ልጁ ላይ ጨክኖ እንደዚህ አይነት ነገር አያደርግም። ማለት በቃ የበለጠ እያወሳሰባችሁኝ ህመሜን አትቀስቅሱብኝ። በቃ ተውኝ። እኔ እንደዛ ላደርግሽ ፈልጌ ሳይሆን ማወቅ የምፈልገው እውነታ ስላለ ነው። ከአቶ አለሙ ጋርም በተነሳ የተፈጠሩ የነበሩትን ኮንፊዥኖች ማጥራትም ስለፈለግኩ እኔን ጥያቄ ጠየኩሽ። ይቅርታ። ሁለቱም እንዲህ አይነት ነገር እኔ በጭራሽ በተአምር ሊያደርሱብኝ አይችሉም። ማለት ልክ ናችሁ፣ ሰው እንደሆናችሁ መጠን ልትጠራጠሩ ትችላላችሁ። ግን እኔ ሁለቱንም ጭራሽ በዚህ አይነት መንገድ አላስባቸውም። እኔ ታመሜ ሁላ ማለት ጤነኛ ነኝ። እንደታመምኩኝ እናቴ ትነግረው ስለነበረ አቶ አለሙ እየመጣ ይረዳኝ ነበር፣ ገንዘብ ይሰጠኝ ነበር፣ አለቃቅሶ ነበር የሚሄደው። እንዴት ነው ብቻ አላቅም። እሱ ማለት ለእኔ ከአባቴም በላይ ነው። እንደ አባት ነው ማየው። አባቴንም በጣም ነው የምወደው፣ በጣም ነው የማከብረው። አባቴም ቢሆን በተአምር እኔ ላይ እንዲህ አይነት ነገር ሊያደርግ አይችልም። መልካም፣ በጣም አመሰግናለሁ ለመለስሽልኝ ጥያቄ። ጥያቄው ብዙ ነገርን ያጠራልናል ብዬ ተስፋ አደርጋለሁ። እንግዲህ ውድ ቤተሰቦቼ ዛሬ ትንሽ ረዘም ያለ ቪዲዮም ሳልሰራላችሁ አልቀረውም። ግን ያው ማድረግ የነበረብኝን ነገሮች አቶ ዳዊትን አግኝቶ ከዚች ልጅ ጋር የማገናኘት ኃላፊነትም ቃልም ስለገባውላት ያንን ድርጊት ማድረግ ስለነበረብኝ ነው ሁሉ ነገር ያደረኩት። ለማንኛውም ቪዲዮን እስከዚህ ሰዓት ድረስ ስትከታተሉኝ ስለቆያችሁ ከልብ አድርጌ አመሰግናለሁ። እንግዲህ በቀጣይ ደግሞ የምንደርስበትን ነገር ለእናንተ ለውድ ቤተሰቦቼ መልሼ የማመጣ ይሆናል። ዛሬ እንግዲህ በጣም ለእኔ አስደሳች ቀን ነበረ። ሁለት ደብል ድል ነው የተጎናጸፍነው። አንደኛ ለዘመናት ሲፈለግ የነበረውን ከባዱን ወንጀለኛ አቶ ግርማን ለህግ አካል አሳልፈን መስጠት ችለናል። በቁጥጥር ስር ውሎ እንግዲህ በደረሰበት የተኩስ ጥቃት ሆስፒታል ውስጥ ነው የሚገኘው። እንግዲህ ምናልባት ቅድምን ቃል እንደገባውላችሁ መሰረት እሳቸው አገግመው ትንሽ ከኔ ጋር ማውራት የሚችሉ ከሆነ ያህን ሁሉ ነገር እንዴት ሲያደርጉት ለምን ሲያደርጉት እንደነበረ ለማናዘዝ ጥረት አደርጋለሁ። ከዛም ውጭ እንግዲህ አቶ ዳዊትን ፈልጎ ከልጅ ጋር የማገናኘት ትልቅ ሚሽን ይዘን ነበር የወጣ ነው። በዛ ውስጥም እንግዲህ ከባድ ወንጀል ልሰራ የነበረችዋን አሁንም እየሰራች የነበረችውን ሀናንም በቁጥጥር ስር መዋል ችለናል። ስለዚህ የድርብ ድል ቀን ነው። እናንተስ ምን ተሰማችሁ? እኔ በጣም ደስ ብሎኛል። እናንተም እንደተሰማችሁ ኮመንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት ቸር ቆዩልኝ።